እንግዲህ በታሪክ ውስጥ በተለይ በቀኝ ግዛት ዘመን አንድ የአፍሪካ ሀገር የአውሮፓን ኃያል ጦር ድል ያደረገበት የዓለምን ታሪክ ደግሞ የቀየረበት አንድ አስገራሚ ጦርነት አለ። አዎ፣ ይሄ በአፍሪካ ቀንድ የተካሄደውና ድምቱ በመላው ዓለም ያስተጋባው የአድዋ ታሪክ ነው። እስኪ ዛሬ ወደዚህ ጉዳይ ጠለቅ ብለን እንግባ። አዎ፣ በኤምፓየር ዘመን ሕጎችን የቀየረ አንድ ጦርነት። ይሄ ነው የአድዋ ታሪክ። አንድ የአፍሪካ ኃይል የአውሮፓን የቅኝ ግዛት ፍላጎት እንዲሁ የተገዳደረበት ብቻ ሳይሆን ያሸነፈበትም ታሪክ ነው። ታዲያ ይሄ ጦርነት እንዴት ተጀመረ? እንዴት ሰለገ? እስኪ አብረን እንመልከት። እንግዲህ የነገሩ ሁሉ መነሻ አንድ የዲፕሎማሲ ሰነድ ነበር። በ88 የተፈረመው የውጫሌ ውል። በውጫሌ የተደረገ ስምምነት በኢትዮጵያና በጣሊያን መካከል ያለውን ወዳጅነትና የንግድ ግንኙነት የሚያጠናክር ይመስል ነበር በግልጽ ሲታይ። ግን ውስጡን አንድ በጣም ወሳኝ እንዲያውም አሳሳች ልዩነት ነበረው። እሺ፣ እዚህ ጋር ያለው ነገር ነው እንግዲህ የችግሩ ሁሉ ምንጭ። በአማርኛው የውሉ ቅጂ አንቀጽ 17 ላይ አፄ ምኒልክ ከፈለጉ ነው የጣሊያንን መንግስት እንደ አማላጅ መጠቀም ይቻላሉ ይላል። ይቻላሉ አማራጭ ነው ማለት ነው። በጣሊያንኛው ቅጂ ላይ ግን ኢትዮጵያ ሁሉንም የውጭ ግንኙነቷን በጣሊያን በኩል ለማድረግ ግዴታ አለባት ነው የሚለው። ይህ ማለት ምን ማለት ነው? በቀጥታ ኢትዮጵያን የጣሊያን ጥገኛ ሀገር ያደርጋታል ማለት ነው። ይቺ የአንዲት ቃል ልዩነት ለጦርነት ዋናው መንስኤ የሆነች። በዛን ጊዜ ማለትም በ19ኛው ክፍለ ዘመን የአውሮፓውያን አስተሳሰብ በጣም ግልጽ ነበር። ከማንኛውም የአፍሪካ ኃይል ጋር ጦርነት መግጠም ማለት በቃ በቴክኖሎጂም ይሁን በወታደራዊ አደረጃጀት ባለን የበላይነት በቀላሉ የምናሸንፈው ነገር ነው ብለው ነበር የሚያስቡት። ምንም ጥያቄ አልነበረው። እዩ፣ ጣሊያን ኢትዮጵያን በአረመኔ የሚመራ የጥንታዊ ጎሳዎች ሀገር ብላ ነው ያገለጸቻት። ይሄ አባባል ብቻውን የአውሮፓውያኑን ምን ያህል ጥልቅ የሆነ የተዛባ እና ንቀት የተሞላበት አመለካከት እንደነበራቸው ያሳያል። እናም ኢትዮጵያን በዚህ መልኩ መገምገማቸው በኋላ ላይ ለደረሰባቸው ከባድ ሽንፈት ትልቅ ምክንያት ሆኗል። ለምን? ምክንያቱም ተቀናቃኛቸውን በፍጹም አቅልለውት ነበር። እሺ፣ ያልተመጣና የሚለውን ቃል እንተወውና እስኪ በጦር ሜዳ ላይ የነበረውን እውነተኛ ሁኔታ እንመልከት። ሐቁ ምን ነበር? መጀመሪያ እስኪ ከቁጥር እንጀምር፣ ከሰራዊቱ ብዛት። ይህን ገበታ ስንመለከት ልዩነቱ በጣም ግልጽ ነው። የኢትዮጵያ ሰራዊት በቁጥር ምን ያህል የላቀ እንደነበር እዩ። ጣሊያኖች 17,700 ገዳማ ወታደር ሲኖራቸው ኢትዮጵያውያን ደግሞ እስከ 100,000 የሚደርስ ኃይል ነው ያሰባሰቡት። ይህ ብቻውን እጅግ በጣም ትልቅ ለውጥ የሚያመጣ ነገር ነው። አሁን ንጽጽሩን የበልጥ ጠለቅ ብለን እንየው። በጣም አስገራሚ ነው እኮ። ከቁጥር ብልጫው በተጨማሪ የኢትዮጵያ ጦር በአፄ ምኒልክ እና በእቴጌ ጣይቱ አይነት ጠንካራ መሪዎች ስር ነበር። ከዛ በላይ ደግሞ ጥንታዊ ምናምን ቢባልም ሰራዊቱ ከፈረንሳይና ከሩሲያ በመጡ ዘመናዊ ጠመንጃዎች በሚገባ የታጠቀ ነበር። በሌላ በኩል ጣሊያኖች ጊዜ ያለፈባቸው ጠመንጃዎች እና ደካማ ስንቅ ነው ይዘው የመጡት። ልዩነቱ በጣም ሰፊ ነው። እንግዲህ የጣሊያንን ጦር ስንመለከት በብዙ ችግሮች የተተበተበ ነበር። በቂ ካርታ የላቸውም፣ አካባቢውን አያውቁትም፣ የመገናኛ መሳሪያዎቻቸው በጣም ደካማ ናቸው። አብዛኞቹ ወታደሮች ደግሞ ገና አሁን ከጣሊያን የመጡ ምንም ልምድ የሌላቸው ናቸው። ከሁሉም በላይ ደግሞ ሞራላቸው በጣም ዝቅተኛ ነበር። ይህ ሁሉ ነገር ተደማምሮ ለሽንፈታቸው ትልቅ አስተዋጽኦ አድርጓል። በተቃራኒው ደግሞ የኢትዮጵያን ጦር ጥንካሬ እንመልከት። በጣም ግልጽ ነበረ። በአፄ ምኒልክ ስር የተገኘው አንድነት፣ የመሬቱን አቀማመጥ ጠንቅቆ ማወቅ እና ከሁሉም በላይ ደግሞ ሀገራቸውን ለመከላከል የነበራቸው ከፍተኛ የሞራል ዝግጁነት፣ እነዚህ ወሳኝ ነጥቦች ነበሩ። ከሁሉም የኢትዮጵያ ክፍሎች የመጣ በሀገራዊ ስሜት የተሳሰረ ሰራዊት ነበረ። እሺ፣ አሁን እንግዲህ ሁለቱ ኃይሎች ተፋጥረዋል። እስኪ በቀጥታ ወደ ጦርነቱ እንግባና የኢትዮጵያ ጥንካሬዎች
የጣሊያንን ድክመቶች እንዴት ተጠቅመው ለዚህ ታላቅ ድል እንዳበቋቸው አብረን እንመልከት። የጣሊያኖች ዕቅድ ከመጀመሪያውም ትልቅ ስህተት ነበረው። በሌሊት ለመጓዝ ሲሞክሩ በጨለማውና በአስቸጋሪው የመሬት አቀማመጥ ምክንያት ሦስቱ የሰራዊት ክፍሎቻቸው ተበታተኑ። ከዚያ የጀነራል አልበርቶኒ ብርጌድ በስህተት በቀጥታ የት ገባ መሰላችሁ? የኢትዮጵያ ጦር ዋና ሰፈር ውስጥ። ይሄ ስህተት ለኢትዮጵያውያን ትልቅ ዕድል ነው የፈጠረላቸው። የተነጣጠሉትን የጣሊያን ኃይሎች አንድ በአንድ እንዲያጠፋቸው አስቻላቸው። እናም ጥቃቱ ሲጀምር የወሎ ኦሮሞ ፈረሰኞች እባልጉሜ እባልጉሜ እያሉ ነበር ያጠቁት። ትርጉሙ እጨዱ እጨዱ እንደማለት ነው። ይህ ጩኸት ብቻውን የመልሶ ማጣካቱን ኃይል እና ወኔ ቁልጭ አድርጎ ያሳያል። ያ የጣሊያን ሰራዊት ጠባብ ሸለቆ ውስጥ ተከቦ ይህን ሲሰማ ጦርነቱ ምን ያህል ከባድ እንደነበር መገመት ይቻላል። ውጤቱስ? የጣሊያን ኪሳራ እጅግ በጣም ከፍተኛ ነበር። ወደ 10,000 የሚጠጉ የኢጣሊያንና የቅኝ ግዛት ወታደሮች ወይ ተገድለዋል ወይም ተማርከዋል። ይሄ ቁጥር የኢትዮጵያ ድል ምን ያህል ሙሉና ወሳኝ እንደነበር በደንብ ያረጋግጣል። በቃ የባራቴሪ ሰራዊት ሙሉ በሙሉ ነው የተደመሰሰው። እንግዲህ የጦርነቱ ውጤት በዛች ቀን ብቻ አላበቀም። የአድዋ ድል ያስከተለው መዘዝ ወይም ማሚቶ ለኢትዮጵያ፣ ለጣሊያን እንዲሁም ለመላው ዓለም በጣም ጥልቅና ዘላቂ ተጽዕኖ ነው ያሳደረው። የድሉ የመጀመሪያው ቀጥተኛ ዲፕሎማሲያዊ ውጤት የአዲስ አበባ ውል ነበር። በዚህ ውል መሰረት ጣሊያን ያንን አወዛጋቢውን የውጫሌ ውል እንድትሽር እና የኢትዮጵያን ሙሉ ነፃነትና ሉዓላዊነት እንድታከብር ተገደደች። በቅኝ ግዛት ዘመን ይህ ታይቶም ተሰምቶም የማይታወቅ ክስተት ነበር። ያው የድሉ አስተጋቦት በዓለም ዙሪያ ነው የተሰማው። በአንድ በኩል ለፓንአፍሪካኒዝም እና ለጸረ ቅኝ ግዛት እንቅስቃሴዎች ትልቅ የተስፋ ብርሃን ሆኖ፣ በሌላ በኩል ደግሞ በጣሊያን ውስጥ ከባድ የፖለቲካ ቀውስና ሀገራዊ ውርደት አስከተለ። ከሁሉም በላይ ግን ይህ ድል ያንን የአውሮፓውያን አይበገሬነት የሚባለውን ተረት ለዘላለም ነው የሰባበረው። በመጨረሻም የአድዋ ድል የኢትዮጵያን ሉዓላዊነት ከማስጠበቅም በላይ የሀገሪቱን ብሔራዊ ማንነትና ኩራት የቀረጸ ክስተት ሆኖ እስከ ዛሬ ድረስ ይዘከራል። እዚህ ላይ የሚነሳው ጥያቄ ይሄ ነው። የአንድ ጦርነት ውስታ የአንድን አገር ማንነት እንዴት ነው ከ100 ዓመት በላይ ሊቀርጽ የሚችለው? ታሪክ የአሁኑን ማንነታችንን እንዴት እንደሚቀርጽ ሁሌም ማሰላሰል ያለብን ጉዳይ ነው።